ሰላም ቤተሰብ እንዴት ናችሁ? በዚህ ቻናል ላይ ለፀጉሬ ለፊቴ የምጠቀማቸውን የተለያዩ ትሪትመንቶች ከአዘገጃጀቱ ጀምሬ የማቀርብላችሁ ይሆናል። ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቱን ማጥቆር ይጠበቅባቸዋል፣ የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ። ዛሬ እንግዲህ ያው ለእናንተ የተወሰነ አንዳንድ ነገሮችን በፀጉር ዙሪያ ልነግራችሁ እፈልጋለሁ። እንደምታዩት ፀጉሬን ቁጥርጥር ተሰርቼው ነበረ። ስለዚህ ይህን ፀጉር አሁን እፈታዋለሁ። ስፈታው በጣም የሚያምር ክርሊ እንዲሁም ወይም ደግሞ የሚያምር ፍሪዝ ይሆናል። እንደዚህ እንዲሆን ፍሪዝ እንዲሆን የሚያደርገው ነገር አንደኛ በምሰሩበት ጊዜ በጣም ጥብቅ አድርጋችሁ አለመስራት፣ ሁለተኛ ስትሰሩት ደግሞ ቅባት መጠቀም። እናንተ የምትጠቀሙትን ቅባት ተጠቀሙ። እኔ የጭቃ ቅባት ነው ብዙ ጊዜ የምጠቀመው። እንዲሁም ደግሞ የተለያዩ ለፀጉራችሁ የሚጎዱ ነገሮችን አለመጠቀም፣ ለምሳሌ በየጊዜው ካክስ አለመግባት፣ እንደገና በየጊዜው አለመተኮስ የመሳሰሉትን ማለት ነው። ይሄን ፀጉር ፈርዤ አሳያቸዋለሁ ማለት ነው። እሺ እንግዲህ እንደምትመለከቱት ነው። እንዴት አገኛችሁት ጋይስ? ፀጉሬን ፈትቼ ጨርሻለሁ። እስኪ እንዴት እንዳገኛችሁት እስኪ በኮሜንት አሳውቁኝ። ይሄ ፀጉር እንግዲህ ከተሰራው ኦልሞስት 2 ቀኑ ከትናንት ወዲያ መሰለኝ የተሰራሁት። ዛሬ ስፈታው ደግሞ እንደዚህ ያማረ ፍሪዝ ሆኗል። ልክ ኦ ማይ ጋድ! እንዴት አገኛችሁት ውዶች ፍቅሮች ማረፍ እና አዲስ የሆናችሁ ቤቱን ሰብስክራይብ አድርጉ። ለፀጉሬ የምጠቀማቸውን ትሪትመንቶች እንዲሁም ፀጉሬን በምን መንገድ እንደምሰራ እንዳይበጣጠስ አብሬያችሁ ማሳያችሁ ይሆናል። እናንተ ግን ሰብስክራይብ አድርጉ፣ አበረታቱኝ። አመሰግናለሁ ስለምታደርጉ ደግሞ። መልካም ጊዜ